አልተዋልሽም በእናትሽ እኔማ ሄደ ላጣምሽ አንቺ ለኔ ነው የምለው ለኔ ነው እኔን ነው የምለው ግን ለምን ነው ግን እንደዚህ መጥፋት ነው እኔን ነው የምለው ወይኔ አባት በጣም አመሰግናለሁ እሺ አንቺንማ ነው አንቺ ለኔ ምኑ እኔም ተሻከኪው ነው ምን አገባሽ ከፍቼ መጣሁ አለች ምትሏት መንገዱን አሳዩ ጌታ ሆይ ይሄ ሁሉ ለኔ ጭራሽ ዲያስፖራ ሰርፕራይዝ መሆኑ እንደዛ ነው ወይ ጉድ ትንሽ ግቢ መጣሁ እንኳን አይባል መጥቼ ሰርፕራይዝ አድርጋችሁ ቢከኑ አምሮብሻል አክስቴ ቤት አለች ቤት ነች አዎ በዛም ዶላር በነካው እጅሽ ሂጂና ሰላም በያት በቃ ግቢ እንመጣለን እሺ በቃ እሺ እንዳትቆዩ ጭራሽ እዚህ ልቀፊያት ነው አይመለከትሽም ከዚህ ናፍቀኛለች እኔ እነግርሻለሁ እንግዲህ ማሚ ከሰማች አለቀልሽ ቆንጆ ለምን ከተተውጭልኝም ታረም ባሽ የሚያስጮህሽ በቃ ተይኝ ባክሽ ለራሴ ምን እንደማደርግ ግራ ገብቶኛል ምን ሆነሽ ነው አይመለከትሽም ሲጀመር ምን አገባኝ ስፈልጊ ገደል መወጥ ትቻለሽ እሺ ነው ማገኘው ናፍቆኛል እኮ እና ለምን አትደውይለትም ስልክ አያነሳም ቴክስት አደረኩለት አይመልስም እና ቤቱን ይሽ አው ያምሻል እንዴ ሴት ልጅ እኮ ነሽ ኮራስቲ ነው የሚያምርብሽ እና ምን እንደማደርግ ግራ ገብቶኝ እኮ ነው ሚጋ ስሚ አትጀረብኝ ወደዛ ስርዓትሽን ያዢ ካልሆነ ግን እናንተ ስራ ፈቶች ወይ ማሚ ምን ያረጋችሁ ነው ምንም እያወራን አደል ሄጂና ቶሎ ተመለሽ በቃ ቻው በኋላ እንገናኛለን እሺ ምታመልጣ ይመስሎ ነው ሂዶት ዘባክ ነው ወዴት ነው ምንድነው የዘያሮት ከውቃ የምን ዕቃ ትኬት ነው ጭራሽ ብላችሁ ደግሞ ሰውን በትኬት ማታላል ጀመራችሁ አረ ትኬቱ መግቢያ ነው የምን የስርቆታችሁ ቡድን አረ አይደለም ልቀቀኝና እኔ በደንብ እነግርሃለሁ እሺ ቶሎ ተናገር ማለት ኦክቶበር 5 የሚያዘጋጀው ኢቨንት ነው አንተ በአማርኛ ተናገር ተንበርከክ እሺ መስከረም 25 ወደ 11 ሰዓት ላይ በሪፌንት ወርድ ሞድ ይዘጋጃል በቃኝ ብቻ ነው የቀረውንም ተናገር ያለበለዚያ ዘብጥያ ነው ሞረው እሱን ልቀቀው የቀረውን እኔ እነግርሃለሁ በመጨረሻ ይኸውልሽ ቆይ ልንገርህ ከሚመጡት ዕውቅ ዘፋኞች መካከል ሁሉን ችለህ እንዳመሌ ለምለም ኃይለ ሚካኤል ጎበዝ ያሉኝ ከቤቴ በላይ ዮሐንስ ግርማ ማቹ ባነጂአ አኒስ በጣም ልክ ነህ ይኸውልህ ለበለጠ መረጃ ደግሞ ስልካቸውን ባዮ ላይ አስቀምጬልሃሉ ሲላምና ግሩት እንዴ አንተ ቻው ሼባው ቆይ ኢቨንቱ ላይ ያገኛችሁ የለ አንቀራት ያችን ውሻ ረሳት አይደል ምንድነው የምትለው አውቀህ ነው እንዴ ምን አረኩ ለምንድነው ረሳት የምትለኝ ታዲያ ምን አረኩ ለምን ረሳት ብለህ ታስታውሰኛል ኧረ እኔ አላወቅኩም እንደዚህ እንደሚያናድድ አውቀህ ነው እንጂ ሆን ብለህ ገና ከልብ ያወጣኋትን ረሳት ብለህ የምታስታውሰኝ ድጋሚ እሷን እያስታወስኩኝ ልታመም ልጎዳ እዘንልኝ እንጂ ለምንድነው በልቤ ውስጥ የተዳፈነውን እሳት መጭርብኝ እሺ በቃ እሺ አትበለኝ ህመሜ እንደሚገባው ሰው በቃ ተወኝ ልኑርበት ማናት የመጣችሁ አናናታ ሰፈሩን ማንደሳያት አይታወቅም ከታችኛው ሰፈር ከች እያለች ነው ምን እዚህ ሰፈር ቆይ ሂድና አዋክቤን እንጠራለን አዋክቤን ለምን ሂድና አዋክባት በለው እሱ እዛ ጋር ግርግር ፈጥሮ ያቆያት እኔ እስከዛ ለባቤል ላይሽ ይመጣል ጊዜ ይግዛልኝ ቶሎ በል ንገረው ሂድ ሂድ ቶሎ በል ኧረ ቆንጆ የማን ልጅ ነሽ እኔ እንዳንቺ ነው ቆንጆ ሰፈር አይቼ አላውቅም እና ምን ፈልገሽ ነው የመጣሽው ማለቴ እንዴ ምን አይነት ሰፈር ነው ቆይ እዚህ ሰፈር ሰው መርዳት አይቻልም እንዴ ሰው ሲረዳ አይወዱም ሌባ ብቻ ሁለተኛ አልመጣም እንዴ የኔ ፍቅር እዚህ ሰፈር ምን ታደርጊያለሽ እዚህ እኮ በጣም ችግረኞች አሉ አሁን ራሱ ለአንዲት እናት እርዳታ ሰጥቼ እኮ መውጣት እርዳታ ልሰጥ እናቶች እንደረዳ ያ ልጅ ነግሮኛል አንተ እዚህ ተደብቀህ እየኖርክ እኔን ግን ሁሉ ጊዜ ስትዋሸኝ
ነበር። ሰፈር አይቻላትም እና ምን ፈልገሽ ነው የመጣሽው? ማለቴ ምን ልርዳሽ፣ ምን ላግዝሽ? ንገረኝ፣ ማን ላከ? አይደለም እኮ እናቴ፣ ይኸውልሽ ዳግም እኮ ነው ልብስ ቀይሬ እስከመጣ አዋኳት ብሎ የላከልኝ። የት ነው? በዚህ ጋር ነው። ካና አመኝ ላጣሽ ስላልፈለኩ ነው። እዚህ ሰፈር እንደምኖር ካወቅሽ ትተሽ የምትሄጂ ስለመሰለኝ። እኔ ድህነትህን ሳይሆን ውሸትህን ነው የምጠላው። በገዛ ሰፈር ላይ ባብቻ ነው ብለሽ ተወራጣ ሸጣፋ። ካና ተሳስቻለሁ፣ ግን ደግሞ ወድሻለሁ። ፊቱን ታጥቦ ያልጨረሰ ሀብታም ለኔ ያስፈልገኝም። እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ፣ መለየት እንችላለን። እሺ። ምን? እሺ፣ እንለያይ እኮ ነው ያልኩክ። አዎ፣ እሺ። መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለመኝ ዳግም አይደለም። የትኛውን ድሮ የላስታውስ? ያን ላይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ነው። መቼ ነው በእኔ ልክ የምታፈቅሪኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። እኔም ልቅር ወዲህ ተወረኛ ተተነስ አታፍም እንዴ ዳግም? መቼ ነው ቆይ ራስን ማክበር የምትጀምረው? ራሴን ከአንቺ በላይ ማፍቀር ስጀምር ግን ደግሞ አልችልም እንዴ። ምክንያቱም ልቤ ከሚችለው በላይ ከራሴ በላይ ወጥቷል። አይደለም እብደት ነው። እኔ አንተ ከወንድምነት የዘለለ ምንም የፍቅር ስሜት የለኝም። አንቺ ባትፈልጊኝም እንደ ወንድምሽ ብታይኝም ባንቺ የሚሰማኝን ስቃይ ራሱ ወዷል። ይሄ ፍቅር አይደለም እብደት ነው። ምልክ ለዚህ ነው ላንቺ ብላኝ እንጂ አልተመቸኝ፣ ላንቺ ይብላኝ እንጂ አልተመቸኝ። እወዳታለሁ ማለት አይሰለችኝ፣ እወዳታለሁ ማለት ምንም አልወሰድኩም። አንተ መጣችሁኝ እናንተ ሌቦች! ልቀቀኝ! ይህን ነገር እንድታቆም ነግረኝ። ከህይወቴ የወጣ ሰው ምን ማድረግ እንዳለብኝ ሊነግረኝ አይችልም። ያው ተመልሼ መጥቻለሁ፣ ግን ደግሞ ለመስረቅ አይደለም። ያቺ ናት እንደዚህ መክራ ላከች። እኔ ማንም ሰው ምክር አያስፈልገኝ። ይህንን የምልህ ለራሳችን ስል። እኔ ለራሴ አውቄበታል። አንድ ላይ ነበር የምንኖረው፣ ግን አንተ ጥለኝ። ያው አሁን መጥቻለሁ፣ እንነጋገር። እንደ ቀልድ የተውከውን ድባብ እንደ ቀልድ የምመልሶ ይመስላል? አስብበት። እሺ፣ ከእሷ ጋር ተለያይተናል። አየህ አይደል? ለዚህ ነው አስብበት ያልኩ። እሷ መሀላችን ስገባ ለእኔ እናንተ እንደማጠቅም ማወቅ ነበረብህ። ሳንሰርቅ መኖር አንችልም? ይሄ ስርቆት አይደለም ህይወት ነው። እና ሂድና ይቅርታ ጠይቃት። ነገ ደግሞ ከህይወቴ ማን ተነስቶ እንደሚወጣ አላውቅም። ስለዚህ ለራሴ ልኖርበት።